ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ዶክቲቭ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ወቅታዊ መረጃ ይዘንላችሁ ወደ እናንተ መጣናል። ሀያላኑ የሚፈሩት እነሱ ግን የታጠቁት የኒውክሌር ጦር መሳሪያ በአፍሪካም እንደነበር ታውቋል። ሙሉን ይዘንላችኋል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። የኒውክሌር ጦር መሳሪያ የነበራት አፍሪካዊ ሀገር ማናት? መሳሪያውንስ የታደረሰችው? ከሁለተኛው ዓለም ጦርነት ማብቃት በኋላ የተከሰተው ቀዝቃዛው ጦርነት በሀያላኑ ሀገራት መካከል የነበረው ፍጥጫ ወደ ኒውክሌር ጦርነት አምርቶ እልቂት ይከተላል የሚል ስጋት አስከትሎ ነበር። በአሜሪካና በሶቪየት ህብረት መካከል የነበረው የኒውክሌር ፍክክርና ጠላትነት ባለበት የአደገኛ ጦር መሳሪያ ወደ ሌሎች ሀገራት ሊስፋፋ የሚችል ፍርሃትን ፈጥሮ ነበር። ቦምቡ ከሀገራት አልፎ መንግስታዊ ወዳልሆኑ ቡድኖች ሊገባ ይችላል የሚለው ስጋት ደግሞ ሀያላኑን ጭምር ያሰጋ ጉዳይ ነበር። ይህንን ስጋት ለመቆጣጠር በወቅቱ የአሜሪካ ፕሬዝዳንት የነበሩት ድዋይት አይዘንሃወር በአውሮፓውያኑ በ1953 የኒውክሌር ቦምብ እንዳይኖራቸው የተከለከሉ ሀገራት የኒውክሌር ኃይል ለሰላማዊ አገልግሎት እንዲጠቀሙ የሚፈቅድ አተምስ ፎር ፒስ የተባለ እንቅስቃሴ ጀመሩ። በ1957 ደግሞ ዓለም አቀፍ የአቶሚክ ኃይል ተቆጣጣሪ ኤጀንሲ IAEA የተባበሩት መንግስታት ድርጅት በአካል ሆኖ የተቋቋመ ሲሆን ከ10 ዓመት በኋላ ደግሞ በ1968 የኒውክሌር መስፋፋት ስጋት ለማስወገድ የሚያስችል ስምምነት ይፋ ሆነ። ነገር ግን ይህንን የኒውክሌር ጦር መሳሪያ መስፋፋት ለመግታት የተደረሰው ስምምነት እንደታሰበ በሁሉም የዓለም አቀፍ ክፍል የሚገኙ ሀገራት የኒውክሌር ጦር መሳሪያ እንዳይገነቡ ለማድረግ ሳይቻል ቀረ። የኒውክሌር ቦምቦች እጅግ በጣም ኃይለኛ ፈንጂ ናቸው። በዚህ ፍንዳታ ህይወት ውስጥ ቦምቡ ኃይልን የሚያገኘው ከአተምና ከአይሶቶፕ ሲሆን ለዚህም ነው አንዳንድ ጊዜ አቶሚክ ቦምብ የሚባለው። የኒውክሌር ጦር መሳሪያዎች ከፍተኛ መጠን ጨረር ስለሚያሰራጩ በጨረር ምክንያት ህመምን ያስከትላሉ። በዚህም የተነሳ መሳሪያው የሚያስከትለው ጉዳት ከፍንዳታው በኋላም ለረጅም ጊዜ ይቀጥላል። ነገር ግን በዓለም ታሪክ ይህ መሳሪያ ጥቅም ላይ የዋለው ለሁለት ጊዜ ብቻ ነው። ይህም በሁለተኛው የዓለም ጦርነት ማብቂያ ላይ በጃፓን ከተሞች ሂሮሺማና ናጋሲካ ላይ ነው። በዚህም ከባድ እልቂትና ውድመት መድረሱ አይዘነጋም። በሂሮሺማ ከተማ ላይ በተጣለው ቦምብ ምክንያት የተፈጠረው ጨረር ለበርካታ ወራት ቆይቶ 80 ሺህ የሚደርሱ ሰዎችን ለሞት ዳርጓል። በናጋሲካ ደግሞ ከ70 ሺህ በላይ ሰዎች ሞተዋል። ምንም እንኳን ይህንን ቦምብ ሩሲያ፣ አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ቻይና፣ ህንድ፣ ፓኪስታን፣ እስራኤልና ሰሜን ኮሪያ የታጠቁት ቢሆንም ሁለተኛው ዓለም ጦርነት በኋላ ግን ጥቅም ላይ አልዋለም። ይህንን አውዳሚ የጦር መሳሪያ በቀዳሚነት የታጠቁት የወቅቱ ሀያላን አሜሪካና ሶቪየት ህብረት ሲሆኑ በተከታይነት ከአውሮፓ ዩናይትድ ኪንግደም እና ፈረንሳይ፣ ከኤስያ ቻይና፣ ሰሜን ኮሪያ፣ ህንድና ፓኪስታን፣ ከመካከለኛው ምስራቅ ምንም እንኳን መሳሪያው እንዳላት በይፋ ባይታወቅም እስራኤል እንዲሁም ከአፍሪካ በአፓርታይድ ስር የነበረችው ደቡብ አፍሪካ ይጠቀሳሉ። በጥቂት ነጮች የዘር መድሎ ስርዓት ስር የነበረችው ደቡብ አፍሪካ ከአውሮፓውያኑ በ1960ዎቹ እስከ 1990ዎቹ የኒውክሌር ባዮሎጂካልና የኬሚካል ጦር መሳሪያዎች ጨምሮ ጅምላ ውድመትን የሚያደርሱ መሳሪያዎች ላይ ምርምር ስታካሄድ ቆይታለች። እንደሚነገረው በደቡብ አፍሪካና በአካባቢዋ የሚደረጉ የነጻነት እንቅስቃሴዎች የአፓርታይድ ስርዓትን ስጋት ላይ ስለጣሉት ከሶቪየት ህብረትና በሷ የሚደገፉ የአካባቢው ኃይሎች ፈተና ከገጠማት አሜሪካ ከጎኗ እንድትሰለፍ ለማድረግ የኒውክሌር መሳሪያ መጠቀሚያ ማድረግን ዓላማዋ አድርጋ ነበር የተነሳችው። ደቡብ አፍሪካ አደገኛውን የጦር መሳሪያ በጦር ሜዳ ላይ ለመጠቀም ሳይሆን ከያቅጣጫው በዘር መድሎ ስርዓቷ ላይ የሚያደርሱትን ጫና ለማርገብ እንደ መከላከያ ይዘው ነበር። በዚህም እስከ 6 የሚደርሱ የኒውክሌር አረሮች በድብቅ አዘጋጅታ ነበር። ደቡብ አፍሪካ የኒውክሌር ጦር መሳሪያ በመገንባት ሂደት ውስጥ የአሜሪካ፣ የፓኪስታን፣ የእስራኤልና የታይዋን ባለሙያዎች በተለያዩ ሁኔታ ተሳትፈውበታል። ለኒውክሌር ጦር መሳሪያ ግብዓትነት የሚውለው ዋነኛው ማዕድን ዩራኒየም ባለቤት የሆነችው ደቡብ አፍሪካ የጦር መሳሪያዎችን በእጇ ካስገባች በኋላ ጠቅላይ ሚኒስትሯ የነበሩት PW ቦታ መሳሪያውን ጠቀሜታ በተመለከተ ወታደራዊ ሳይሆን በዋናነት ዓለም አቀፍ ደረጃ የሚኖራትን የመደራደር አቅም ከፍ የሚያደርግ ፖለቲካዊ መሳሪያ ነው ብለውታል። ደቡብ አፍሪካ አቋሟ በዙሪያ ባሉ ሀገራት በሶቪየትና በኩባ የሚደገፉ ነጻነት እንቅስቃሴዎች እየተፈተነ በመጣበት ጊዜ በእጇ ያሉ የኒውክሌር አረሮች አስፈላጊነት እያከተመ ለስርዓቱም አደጋ የሚያመጣ መሆኑን በመገንዘቧ ለማስወገድ ማሰብ ጀመረች። የአፓርታይድ ፍጻሜ ሲቃረብ የደቡብ አፍሪካ መንግስት በራሱ ተነሳሽነት ቀድሞ አውዳሚዎችን የጦር መሳሪያዎች ማስወገዱ በቀጠናውና በዓለም አቀፍ ፖለቲካ ውስጥ መተማመን ለመገንባትና ተቀባይነትን ለማግኘት ወሳኝ እርምጃ ነበር። በዚህም የአፓርታይድ መንግስት አብቅቶ የብዙሃኑ የጥቁሮች መንግስት በደቡብ አፍሪካ ከመቋቋሙ በፊት ያላትን የኒውክሌር ቦምቦች አስወግዳ ስታካሄድ የነበረውን የጦር መሳሪያ ግንባታ ፕሮግራሟን በፍቃዱ አቆመች። ከዚያም በአውሮፓውያኑ 1991 የኒውክሌር ጦር መስፋፋትን መከላከል ስምምነት ፈራሚ ሆና ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በአገሪቱ ውስጥ ባካሄደው ፍተሻ በ1994 አጠናቆ ደቡብ አፍሪካ
በእጇ ላይ ያሉ የኒውክሌር ጦር መሳሪያዎችን መወገዳቸውን አረጋግጧል። በዚህም በአፍሪካ ውስጥ የኒውክሌር ጦር መሳሪያ መታጠቅ ቀዳሚ የነበረችው ደቡብ አፍሪካ ለዓመታት ያከደችው መርሃ ግብር ሙሉ በሙሉ በማቆም በዓለም አውዳሚ መሳሪያ ባለቤት ከሆኑ ሀገራት ዝርዝር ውስጥ ወጣች። አፍሪካ በምድራችን ላይ በተለያዩ የተፈጥሮ ማዕድናትና ሀብቶች ከበለጸጉ አህጉራት መካከል በቀዳሚነት ከሚጠቀሱት ውስጥ ናት። ለኒውክሌር ጦር መሳሪያ ወሳኝ የሆነው ዩራኒየም በበርካታ አፍሪካ ሀገራት ውስጥም ይገኛል። በሁለተኛው የዓለም ጦርነት ማብቂያ ወቅት አሜሪካ የመጀመሪያውን የኒውክሌር ቦምብ ጥቃት በጃፓን ከተሞች ላይ ስትፈጽም ለቦምቦች መሳሪያ የዋለው ዩራኒየም ከዲሞክራቲክ ኮንጎ የተገኘ ነው ይባልለታል። የዩራኒየም ማዕድን በተለያየ ደረጃ ተጣርቶ ለኒውክሌር ጦር መሳሪያ የሚውል ሲሆን የተለያዩ ሀገራት ማዕድን እንዳላቸው ይታመናል። ይህንን ማዕድን ከሚያመርቱ 10 ዋነኛ ሀገራት መካከል 3ቱ አፍሪካውያን ናምቢያ፣ ኒጀር፣ ደቡብ አፍሪካ ናቸው። ማዕድኑ ለተለያዩ አገልግሎቶች የሚውል ቢሆንም ለአውዳሚ ተግባር ጥቅም ላይ እንዳይውል በዓለም አቀፍ የአቶሚክ ኃይል ኤጀንሲ አማካኝነት ቁጥጥር ይደረግበታል። በንድፈ ሐሳብ ደረጃ የትኛውም ቴክኖሎጂው እውቀቱና ተቋሙ ያለው ሀገር የኒውክሌር ጦር መሳሪያ ሊታጠቅ ቢችልም የኒውክሌር መስፋፋትን የሚገድበው ዓለም አቀፍ ስምምነት እዚህ ጋርም ይመጣል። የዓለም አቀፍ ሀገራት መካከል የኒውክሌር ጦር መሳሪያ መስፋፋት ለመከላከል የተደረሰው ስምምነት አውዳሚው መሳሪያ በሁሉም እጅ እንዳይገባ እንዲሁም ያሉትም እንዲያስወግዱ የሚያደርግ ነው። ከአውሮፓውያኑ ከ1970 ወዲህ አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይና ቻይናን ጨምሮ 191 ሀገራትን ይህንን ስምምነት ፈርመዋል። እነዚህ 5 ሀገራት ከስምምነቱ በፊት የጦር መሳሪያን ገንብተውና ሞክረው ስለጨረሱ የኒውክሌር ጦር መሳሪያቸው እንዲኖራቸው ተፈቅዶላቸዋል። ነገር ግን እነዚህ ሀገራት የኒውክሌር ጦር መሳሪያ እንዲኖራቸው ቢፈቀድላቸውም በስምምነቱ መሰረት እስከመጨረሻው ይዘውት ለመዝለቅ ሳይሆን ያላቸውን የኒውክሌር አረሮች ቀስ በቀስ እየቀነሱ እንዲያስወግዱ ይጠበቅባቸዋል። የኒውክሌር ጦር መሳሪያ እንዳላቸው ያላረጋገጡት ወይም ያላስተባበሉት እስራኤል፣ ህንድና ፓኪስታን ስምምነቱን አልፈረሙም። እንዲሁም ሰሜን ኮሪያ ከ20 ዓመት በፊት ከስምምነቱ ራሷን አግላለች። ለሰዓቱ ብታደምጡት ያልነው መረጃ ይህንን ይመስል ነበር። በቀጣይ በሌላ ርዕስ እስክንገናኝ በያላችሁበት የዓለም ዳርቻ ቸር ይግጠማችሁ።